ከዓለም ዜና እንደተከታተልነው ሱዳን የኢትዮጵያ መንግስት ወታደሮቿን እንደገደሉ ገልጻለች ተብሎ መነገሩን የኢትዮጵያ መንግስት ውድቅ አድርጓል። የኢትዮጵያ መንግስት ኮሚኒኬሽን እንዳሳወቀው ኢትዮጵያ ከሱዳን ጋር የገባችበትን የድንበር ውዝግብ አሁንም በሰላማዊ መንገድ ለመፍታት አማራጮችን በመመልከት ላይ ነች። በመሆኑም ኢትዮጵያ በሱዳን ላይ የከፈተችው ተኩስ አለመኖሩን የገለጸው የኢትዮጵያ መንግስት በሱዳን በኩል የሚመጡበትን ሰርጎ ገብ ያላቸውን አካላት ለመመከት ግን እርምጃ መውሰዱን አሳውቋል። በጉዳዩ ላይ አስተያየት የሰጡ አንድ የፖለቲካ ተንታኝ በበኩላቸው በቀውስ በተጠመደው በኢትዮጵያ መንግስት ላይ ጫና የማብዛት ሙከራ ሊሆን ይችላል ብለዋል። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ ዘገባ አለው። ሰሞኑን ኢትዮጵያና ሱዳን በሚወዛገቡበት የአልፋሽቃ ድንበር አካባቢ አገርሽቷል በተባለው ጦርነት ኢትዮጵያ በርካታ ወታደሮችን ገድላብኛለች ስትል ሱዳን ወቀሰች። ሮይተርስ የዜና ወኪል ከሱዳን የመከላከያ ምንጮች አገኘሁ ባለው መረጃ በትንሽ ቁጥር 6 የሱዳን መከላከያ ሰራዊት መገደላቸውን ዘግቧል። መረጃውን ስህተት የተሞላ በሚል አጣጥሎ አቋሙን የገለጸው የኢትዮጵያ መንግስት ግን ለጎረቤት ሀገራት ግንኙነትና ትስስር ትልቅ ቦታ እንዳለው ገልጸው የህልውና ዘመቻ ያለውን የሰሜን ኢትዮጵያው ጦርነት ማካሄድ ከጀመረ ወዲህ ግን ሰርጎ ገብ የሽብር ቡድን ኃይሎች ያሏቸው ጥቃት ለማድረግ ሲሞክሩ እንቅስቃሴውን ለመግታት እርምጃዎች መወሰዳቸውን የገለጸው በቅርቡም በዚሁ መስመር ሰርገው ለመግባት ጥፋት ለመፈጸም በሞከሩት ላይ የተወሰደውን እርምጃ በተሳሳተ መንገድ የዘገቡ መገናኛ ብዙሃን መኖራቸውን የመንግስት ኮሚኒኬሽን አገልግሎት አሳውቋል። ሚኒስትር ዴኤታ ሰላማዊት ካሳ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳሉት የኢትዮጵያ መንግስት የሱዳን ወታደሮች ላይ ጥቃት ፈጽሟል መባሉም ፍጹም ሐሰት ነው። ከሰሞኑ በተለይ በሱዳን በኩል ሰርገው የገቡ የዚሁ የጥፋት ኃይሉ ቡድኖች በህብረተሰቡ ላይ ጉዳት ለማድረስ ሲሞክሩ መንግስት በእነዚህ አካላት ላይ እርምጃ መውሰዱ ይታወቃል። ይህንን ግን በተለያየ መልኩ አንዳንድ መገናኛ ብዙሃን በተሳሳተ መንገድ ሲዘግቡትም ተመልክተናል። ሁኔታው ግን አሁን ሀገራችን በተለይ ካለችበት የህልውና ዘመቻ ጋር ግንኙነት ያለውና ከዛ ውጪ ምንም አይነት ገጽታ የሌለው መሆኑን ለማንሳት ያስፈልጋል። በተለይ የሱዳን ወታደሮች ላይ ጥቃት ተፈጽሟል በሚል አንዳንድ መገናኛ ብዙሃን የዘገቡበት አግባብም ፍጹም ስህተት መሆኑን ለማንሳት እንወዳለን። ኢትዮጵያ ከጎረቤት ሀገራት ጋር ላላት ግንኙነትና ትስስር ትልቅ ቦታ እንደምትሰጥ በተደጋጋሚ በተግባር አስመስክራለች ያሉት ሚኒስትር ዴኤታዋ አሁን ድረስ በሱዳን ተወሮ የሚገኘው የኢትዮጵያ መሬት የሁለቱ ሀገራትና የህዝቦቻቸው ትስስር ጠቀሜታን ግንዛቤ ውስጥ በማስገባት ሰላማዊ መፍትሄ እየተፈለገለት ነውም ተብሏል። አሁንም በሱዳን በኩል ተወሮ የሚገኘው የኢትዮጵያ ግዛትን በተመለከተ መንግስት የሀገራቱን በዘመናት የዘለቀ አብሮነትና ትስስራቸውን ከግምት ውስጥ ባስገባ መልኩ መፍትሄ ለማፈላለግ እየሞከረ እንደሆነ ይታወቃል። በታሪክ በባህል በብዙ መንገዶች እነዚህ ሁለት ሀገራት ጠንካራ የሆነ ትስስር አላቸው። ከኢትዮጵያ ጋር ያለው የሱዳን መንግስትና ህዝብ እንግዲህ አብሮነቱን ከግምት ውስጥ በማስገባት ኢትዮጵያን ለማፍረስ በተለይ ቆርጦ የተነሳውን የሽብር ቡድኑ መደበቂያ እንዳይሆን ለማድረግ የሀገራቱን ጠንካራ ግንኙነት ለመበረዝ ታልሞ እየተነዙ የሚገኙ መሆናቸውን ከግምት ውስጥ በማስገባት መንግስት በሁለቱ ሀገራት ግንኙነት ላይ ጫና እንደማያሳድር ያለውን እምነት በዚሁ አጋጣሚ ለመግለጽ እወዳለሁኝ። አሁን ላይ ኢትዮጵያ የሰሜኑ ጦርነት በፈጠረው ስብስብ ሁኔታ ውስጥ ባለችበት ወቅት በኢትዮ ሱዳን ድንበር አካባቢ የሚቀሰቀሰው ግጭት ሊፈጥር የሚችለው ጫናና እንድምታው ምን ይሆን ስንል የጠየቅናቸው የኢትዮጵያን ወቅታዊ ፖለቲካ በቅርበት የሚከታተሉት የኮተቤ ሜትሮፖሊታን ዩኒቨርሲቲ የታሪክና ዓለም አቀፍ ሕግ ተመራማሪ ዶክተር አልማው ክፍሌ እንግዲህ ኢትዮጵያና ሱዳን መካከል የሴራ ግንኙነት ከተመሰረተ ቆይቷል። ይህንን ከኋላ ሴራውን የሚመራው ግብጽ ነው። ሱዳን ከኢትዮጵያ ጋር ያላት አጀንዳ በፖለቲካ ሲገመገም ሰላማዊ ነው። አሁን ህወሓቱ መጨረሻው እርምጃ የኢትዮጵያ መንግስት ሀሳቡ እንዲበተን ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ የተደረገ ነው እንጂ በቀጥታ አሁን የሚባለው ነገር ላይሆን ይችላል። ሁለተኛ ደግሞ እርምጃ ሊወሰድ ይችላል በኢትዮጵያ መንግስት በኩል። በዛ በኩል የሚንቀሳቀሱ ኃይሎች የኢትዮጵያ መንግስት እርምጃ አይወስድም ማለት አይቻልም። እየተደረገ ያለው ዓለም አቀፍ ኮሚኒቲው በሱዳን በኩል የሚቻለውን ነገር ጫና ተደርጎ የኢትዮጵያ መንግስት በዚህ በኩል የሚወስደውን እርምጃ ትቶ ወደዛ እንዲዞር ትኩረት ማስቀየሪያ። በሌላ በኩል በቂ የፖለቲካ ልዩነት ከኢትዮጵያ ጋር የሌላት ሱዳን ውስጣዊ አንድነትና መረጋጋትን ለማምጣትም የኢትዮጵያ የድንበር ውዝግብ ለመጠቀም ልትንቀሳቀስ ትችላለች ይላሉ የፖለቲካ አዋቂው። ሱዳን
ያለመረጋጋቱ ገንፍሎ መንግስትን ሊያጠፋ በሚችል ደረጃ ያለ ትኩረት መቀየሪያ ነው። ይሄ አቴንሽን ዳይቨርሽን የሚሉት ነገር ነው። የሱዳንን አመት ወደ ኢትዮጵያ ጊር አድርጎ ኢትዮጵያ እየወረረች ነው፣ ስለዚህ የጋራ ጠላታችንን እንቋቋምና ይሄን የውስጥ ነገሩን እናርግቦ የሚል የተፎካካሪ ፓርቲዎችን አመት ላይ የወጡ ሰዎችን ትኩረት ለማስቀየር የምዕራባውያን እጅ ያለበትን ይመስላል በሰፊው በምናይበት ጊዜ። ምክንያቱም እነሱ የጠየቁት ጥያቄ አለ። በዛ ጥያቄ መሰረት የኢትዮጵያ መንግስት የማይስተናገድና የማይሄድ ከሆነ የራሳቸውን የሆነ አንዳንድ ጫና ማዕቀቦችን ለማድረግ ያመች ዘንድ ነው ይህ ጥያቄ እንዲቀርብ የተደረገው። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በሰሜን ኢትዮጵያ እየተካሄደ የሚገኘውን ጦርነት ተከትሎ ለተፈናቀሉ ወገኖች በሀገሪቱ የተለያዩ አካባቢዎች የሚገኙ ነዋሪዎች ድጋፍ እያደረጉ ይገኛሉ። የሐዋሳ ከተማ የተለያዩ የማህበረሰብ ክፍሎችም በጦርነቱ ለተፈናቀሉ ዜጎች ከ70 ሚሊዮን ብር በላይ ድጋፍ አሰባስበዋል። ዛሬ በተካሄደው የድጋፍ ስነስርዓት ላይ የተገኙት የሐዋሳ ከተማ አስተዳደር ምክትል ከንቲባ መተባበር ይኖርብናል ሲሉ ተናግረዋል። የሐዋሳ ወኪላችን ሸዋንግዛ ወጋየው ዘገባ ልኮልናል። በኢትዮጵያ በሰሜኑ የአገሪቱ ክፍል እየተካሄደ የሚገኘው ጦርነት ለብዙዎች ሞትና መፈናቀል ምክንያት እየሆነ በርካቶችንም ለተረጂነት እየዳረገ ይገኛል። በተለያዩ የአገሪቱ ክፍሎች የሚገኙ ዜጎችም የተቸገሩ ወገኖችን ለመደገፍ የሚያስችል የቁሳቁስና የገንዘብ ልገሳ እያደረጉ ይገኛሉ። በሐዋሳ ከተማ የሚገኙ ባለሀብቶች፣ ነጋዴዎችና የመንግስት ሰራተኞች በአይነትና በገንዘብ ከ70 ሚሊዮን ብር በላይ መለገሳቸውን በድጋፍ ማሰባሰቢያ መድረኩ ላይ የተገኙት የከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ካሱ አሩሳ ገልጸዋል። ልብስ አጠቃላይ ለተፈናቀለ ወገን የሚሆን ከነዋሪው 900 ኩንታል በላይ ተሰብስቧል። ይሄንም 550 ኩንታል በላይ ተሰብስቧል። በእሱ እናቶቻችን 59 ኩንታል አዘጋጅቷል። ዘይት፣ ፓስታ፣ መኮሮኒ፣ ውሃ፣ ሳሙና የመሳሰሉ ነገሮችም በብዛት ነው የተዘጋጁት። በሬም 62 በሬ በላይ አዋጥቷል። የመንግስት ሰራተኞቻችን ከደሞዛቸው 35 ሚሊዮን በላይ አዋጥቷል። የዲጉ ማህበረሰብና የከተማ ነዋሪ በጋራ የሰበሰበው ገንዘብ በድምሩ እስከ 70.8 ሚሊዮን በላይ ከተማችን ህዝብ ሰብስቧል። የንግዱን ማህበረሰብ በመወከል ልገሳውን ያሰባሰበው የሐዋሳ ከተማ ንግድና ዘርፍ ማህበራት ፕሬዝዳንት አቶ ሚልኪያስ ማዴቦም ህብረተሰቡ ለድጋፉ ያሳየውን ተነሳሽነት እንዲህ ገልጸዋል። በዚህ አንድ ሳምንት ውስጥ ከነጋዴው ህብረተሰብ ጋር መገናኘት ችለናል። ወደ ውስጥ ወርደን ነጋዴው ህብረተሰብ ያለው ስሜት እጅግ ከባድ ነው። ከሀገሬ በላይ ምንም ነገር የለም። ምንም አሁን የስራ ሁኔታ ታውቃላችሁ፣ ቀዝቅዟል። ብዙ ነገር በጦርነቱ በአንዳንድ ጉዳይ ግን ከአገሬ አይበልጥም፣ ሁሉም ነገር ለሀገሬ በሚል በአንድ ሳምንት ውስጥ የሐዋሳ ከተማ ነጋዴ ተነስቶ ትላልቅ ነገሮችን አድርጓል። ኢትዮጵያውያን አገራቸው ፈርሶባቸው እንደተቸገሩ ሰዎች እንዳንሆን በህብረት ልንቆም ይገባል ያሉት የሐዋሳ ከተማ አስተዳደር ምክትል ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ በበኩላቸው ለዚህም የከተማው አስተዳደርና ነዋሪው የጀመሩትን ድጋፍ አጠናክረው እንደሚቀጥሉ ተናግረዋል። እንደምታውቁት በዓለማችን ላይ በቀል ሀገራቸው ፈርሶባቸው በጣም የተቸገሩ ዜጎች አሉ። መክፈል ያለባቸውን ዋጋ በደንብ ስላልከፈሉ፣ በጥንቃቄ ስላልተረዱ ሀገራቸውን ካፈረሱ በኋላ የተቸገሩ እዛ ደረጃ እስከምንደርስ መጠበቅ የለብንም። ኢትዮጵያ በታሪክ እንደምንማረው ብዙ ጀግኖች አሏት። ስለዚህ መጸለቹ ነገራችንን ነፃ ሆና በቀጣይ ትውልድ እስክትደርስ እስከ ብናወርስ መክፈል ያለብን ሁሉ መክፈል ይጠበቅብናል። በአጠቃላይ ከሐዋሳ ከተማ የሚጠበቅብን ሁሉ ለማድረግ ዝግጁ ነው። ለዶይቼ ቬለ ዲ.ደብሊው ዘገባ ሸዋንግዛ ወጋየው ሐዋሳ። የድሬዳዋ አስተዳደር በከተማዋ ዋና ባላቸው መንገዶች ዳርቻ የሚገኙ የኮንቴነር መሸጫ ሱቆች እንዲነሱ ባሳለፈው ውሳኔ ላይ የተለያዩ ነጋዴዎች ቅሬታ አቅርበዋል። ለረጅም ዓመታት ንግድ ፈቃድ አውጥተው ሲሰሩ ከቆዩት ቦታ በአጭር ቀን እንዲነሱ የተሰጠው ውሳኔም ሆነ በተለዋጭነት የተሰጣቸው ቦታ ለንግድ ስራው አመቺ ባለመሆኑ ችግራቸው እንዲታይ ለዶይቼ ቬለ በሰጡት አስተያየት ጠይቀዋል። የአስተዳደሩ ንግድ ጽሕፈት ቤት የከተማዋን ውበትና ደረጃ ከማስጠበቅ ባለፈ ነጋዴዎቹ አስተዳደሩ በሚያዘጋጀው ህጋዊ ቦታ ስራቸውን እንዲሰሩ የሚያስችል ተግባር መሆኑን የገለጸው የድሬዳዋ ወኪላችን መሳይ ተክሉ ዝርዝሩን ይዟል።
በከተማዋ የተለያዩ የንግድ ስራዎችን በኮንቴነር ሱቆች ሲያከናውኑ መቆየታቸውን የገለጡ ነጋዴዎች በአጭር ቀናት ከሚሰሩበት ቦታ እንዲነሱና ለስራ ምቹ ወዳልሆነ ቦታ እንዲዛወሩ በአስተዳደሩ የተወሰነው ውሳኔ ላይ ቅሬታቸውን ለዶይቼ ቬለ ገልጠዋል። አሁን እኛ ኮንቴነር ይነሳ በ3 ቀን ለብሔር ብሔረሰብ ኮንቴነር ይነሳ ነው የሚል ነው ደብዳቤ ተሰጠን። ስለዚህ እኛ ደግሞ በቂ አይደለም ቀኑ አንደኛ መነሳታችን እንነሳለን ግን በቂ አይደለም። ቢያንስ ንብረታችንን የምናስቀምጥበት ቦታ እንኳን ሊሰጠን ወቅትና ሰዓት ይኖረዋል። አሁን በ3 ቀን ምንድነው የምናረገው እቃውን ማለት ነው? ወዴት እንሂድ? የተሰጠን ቦታ ሰው የሚዞርበት ቦታ አይደለም ቦታው ራሱ ማለት ነው። ኮንቴነርን ሳቆም ከቀበሌ ተበድሬ ነው ግብር ከፍላለሁ ሁሉ ነገር ህጋዊ ነኝ። አሁን በቅርብ ጊዜ ውሃ ስለሚቸግረኝ ከቀበሌ ፍቃድ ወስጄ ነው ውሃ ያስገባሁት። ቢያንስ 10 ሺህ ብር ነው ውሃ ያስገባሁት ከሰው ተበድሬ ማለት ማይክሮ ከተበደሩ ልጆች ላይ ወስጄ ያስገባሁት። ግን 15 ቀን ሳልጠቀምበት በአስቸኳይ አንሱ በሚባልበት የት ነው የምንሄደው? ሰው በሀገሩ ላይ ካልሰራ ወዴት ሄደን ነው የምንሰራው? ቢያንስ አስተያየት አድርገው ይሄ ነገር እንዲህ ነው ይሄ ነገር እንዲህ ሆነ ብሎ ራሳቸው አስበውልን ቦታ እንደዚህ ቦታ ነው መስራት ያለበት። እኔ ለምሳሌ ማታ ነው የምሰራው ቀን አልሰራም ማለት ቀን አማራጭ ስለሌለኝ ጠዋት ወጣይ ፀሐይ ማታ ነው የምትገባው እዛ ጋር። ስለዚህ አማራጭ ስላጣኝ ለሊት የምሰራበት አሁን የጣሉኝ ቦታ ደግሞ መጨረሻ ሃይስኩሉ ጋር አግባብ አይደለም። ህግ የሌለበት ሀገር እንደሆነ ነው ወይስ እንደሆነ አላውቅም። ብድር ወስደው እየሰሩ ባሉት አነስተኛ ስራ ትርፋማ ሆነው ብድራቸውን መመለስ እንዲችሉ ለስራ ምቹ የሆነ ቦታ ሊዘጋጅላቸው እንደሚገባም ተናግረዋል። ለልማት ተብለን ከዛ ተነሳን ወደዚህ ጋር ተቀመጠን 2 አመት አልሞላኝም። እኔ አሁን ለምሳሌ አሁን ደግሞ ተነሱ ተባለ እሺ ያለን ስንነሳ ደግሞ አግባብ የሆነ ቦታም ልንሰራበት ስለሆነ የወጣ ነው የምንሰራበትን ቦታ አካባቢ ተመርጦ እንዲሰጠን ነው እኛ የምንጠይቀው። እነሱ ዛሬ ከዚህ ጋር መነሳታችንን ነው አሁን የሚያዩት እነሱ። ነገ ደግሞ እዛ ጋር ልክ ኮንቴነሩ ከተነሳ በኋላ እዛ ጋር ሌላ ረብሻ ነው የምንፈጥረው። ስለዚህ ይታይልን ከይካ ይግባልን ነገሩ። ዝም ብሎ ቀበሌው ስለፈለገው ብቻ በፈለገው ሰዓት ተነሱ ሲለን የምንነሳ ንብረት የት እናድርግ? ገዝተን ነው አረብ ሀገር እንሰደድ ከሆነ እንሰደድ ችግር የለውም። ለምን በራሳችን ሳንቲም ነው መስራት የያዝነው። ከመንግስት ተበድረናል። ያንን ብድር ወዴት እናድርገው? ምንድነው አሁን 80 ሺህ ብር አለብኝ እኔ ከማይክሮ ተበድሬ ነው መስራት የያዝኩት። ስለዚህ እሱን እዳ እንኳን እንዴት ነው የማደርገው? ከዚህ ይሄንን ምንም ሊያዩልን አልቻሉም። በቃ ተነሱ ያኛው ሌባ ሲሄድ አንደኛው ሌባ ይመጣል።